እናቴ የውጭ የሰማሁት ሌላ፣ ዲፓርትመንቱ ስገባ ያገኘሁት ነገር ሌላ። እኔ ለመጀመሪያ ጊዜ አገሬን ያወኳትና የወደድኳት ትምህርት ክፍሌን ከመረጥኩ በኋላ ነው። እውነተኛ የሀገር ፍቅርን ያየሁበት፣ የተለያዩ የስነ ጽሁፍ ስራዎችን ማንበብ የተማርኩበት፣ ከሰው ጋር የመግባባት ልምዴን ያዳበርኩበት፣ አልፎም ተርፎ እንደ ጋዜጠኛም ያደርገኛል፣ እንደ አስተማሪም ያደርገኛል፣ እንደ ጸሐፊም ያደርገኛል። እንደ ሁሉም ሁለገብ የሆነ እውቀት ያስኩበት የትምህርት ክፍሌ ነው። ዛሬ ላይ ሆኜ ያንን ዲፓርትመንት ቀይረሽ ሌላ ቦታ ግቢ ብባል በፍጹም ነው የማላረገው፣ በፍጹም። ምክንያቱም ከአገሬ ሁሉ አውጥቶ እስከ ቻይና ድረስ ወስዶኝ ታሪክን እንድሰራ በቻይና የመጀመሪያ አማርኛ ቋንቋ መምህር እንደሆን ሁሉ ያደረገኝ ይሄ ትምህርት ክፍል ነው እና ውለታው አለብኝ። መምህሮቼን ማመስገን እፈልጋለሁ። በጣም በፍቅር በትጋት ነበር የሚያስተምሩን። አንዳንዴኛ እንደነግጥ ነበር፣ በጣም ልጆች ስለነበርን በቃ የሰማነው ነገርም ስላለ ክፍል ውስጥ ሁሉ ስንገባ ነርቨስ ስንሆን ውጪና አየር ወስደሽ ድጋሚ ተመልሰሽ ነይና በስነ ስርዓት ትምህርትሽን ተከታታይ የሚሉን ሁሉ መምህራን ነበሩና በዚሁ ፍቅሬን መግለጽ እፈልጋለሁ፣ አክብሮቴን መግለጽ እፈልጋለሁ። ስለዚህ ማንኛውም ነገር ጀምረው ራስን ከማወቅ ነው፣ ማንነትን ከማወቅ ነው። ይሄም አንድም በእነዚህ ዲፓርትመንቶች ውስጥ ነው ያለው። ስለዚህ ይሄን ነገር ማበረታታት ይኖርብናል። ልጆቻችን እንዲማሩ ማበረታታትም ይኖርብናል። ወላጆች በእውነት እኔ በልጅነቴ ወላጆቼ በጣም ሰፖርቲቭ ነበሩ። በዚህ ዲፓርትመንት ውስጥ ሳልፍ በተለይ አባቴ በደንብ እውቀት ነበረው። ይሄ ቃል በዚህ ፊደል አይጻፍም፣ ይሄ እንደዚህ እያለው ሁሉ ወረቀቴን ነበር ኤዲት የሚያደርግልኝ እና ለዚህ በጣም ላመሰግነው እፈልጋለሁ። ሌሊት እየቀሰቀሰ ከልጅነቴ ጀምሮ እየቀሰቀሰ ነበር የሚያስጠናኝ። ጭራሽ ካምፓስ ገባማ እኩለ ሌሊት ላይ ሁላ ይመጣና እያጠናሽ ነው አማርኛ ነው ብሎ አልተውም። እና አማርኛ ብቻ አይደለም፣ ባህልን ማወቂያ፣ ራስን ማወቂያ፣ ህዝብን መውደጃ፣ ማንነትን መገንቢያ፣ ታሪካችንን ማስቀጠያ ነው። አማርኛ ብቻ አልኩ እንጂ አፋን ኦሮሞ፣ ትግርኛ፣ ሁሉም የኢትዮጵያ ቋንቋዎች ውስጥ ያለው እውነታ ነው ይሄ። እኔ በአንዱ መስመር ስለሄድኩ ነው እንጂ። ስለዚህ ራሳችንን ማወቅ መውደድ የምንጀምረው ከዚህ ነው ብዬ አምናለሁ። ዛሬ እኔ ኩሩ የተለያዩ ኤምባሲዎች ላይ ገብቼ ዲፕሎማቶችን በዚሁ ቋንቋ የማስተምር ሀገሬን የምወክል አንድ ዜጋ አድርጎ አፍርቶኛል። ስለዚህ ለአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል መምህራን ባልደረቦቼ ለሁሉም ምስጋና መግለጽ እፈልጋለሁ። ባለንበት ሁላችንም ፍቅርና ጤናውን ያብዛልን። የእናንተው አስተማሪ የምስራች ነኝ። መልካም ቀን ይሁንላችሁ። ቻው።